ዛሬ ያው ቤት ውስጥ እንዴት ፒዛ እንደምሰራ ነው እየቀረጽኩላችሁ ያለሁት። እቺ ግማሽ ኪሎ የምትሆን ሊጥ አዘጋጅቻለሁ። ሌላ ግብአቶችንም አሳያችኋለሁ። እንድች እያደረኩኝ ቀስ አድርጌ እዳምጣታለሁ ማለት ነው። ከዛ ቂጣውን ከደመጥኩ በኋላ ቀጣዩን እቀርጽላችኋለሁ። ከዛ እንድች አድርጌ ዳምጫታለሁ በደንብ ማለት ነው። አሁን ወደ ትሪ አደርጋለሁ። በአንድ እጄ ይዤ በአንድ እጄ ስለማደርግ ነው ያልተመቸኝ። ፓትራዬን በደንብ ዘይት ቀብቻለሁኝ። አሁን ቂጣዬን ወደዚህ መልሳለሁ ማለት ነው። ብርሃኑ ትንሽ ይረብሻለኝ። እንደዚች አድርጌ በቢላ ሰንጣጥቄያለሁ ማለት ነው። ለመቁረጥ በኋላ ስለሚያስቸግረኝ መቁረጫም ስለሌለ እንደዚህ አድርጌያለሁኝ። አሁን ወደ ሌሎችን ግብአቶች ወደ መጨማመሩ ገባለሁ ማለት ነው። ቲማቲም ስልሱን በደንብ እንዲይዝልን በሹካ ወጋ ወጋ ማድረግ ይጠበቅብናል። በእጅ ይዞ መቅረጽ ግን ከባድ ነው። በስመ አብ ዛሬ ነው የመጀመሪያዬም ነው። ቤተሰቦቼ እንድታበረታቱኝ ግን መጨረሻ ሪዛልቱን ትወዱታላችሁ ብዬ አስባለሁ። ከዛ አሁን ስልሱን ስጎውን ወደ ማድረጉ እንገባለን ማለት ነው። እንደዚህ ቀብቼዋለሁ። አሁን የተዘጋጀ የጥብስ ስጋና እንቁላል አለኝ። እሱን ጨምሬ ደግሞ አሳያችኋለሁ ማለት ነው። ይህን መስሏል። አሁን በጦስኝ ቅጠልና ዘይት ትንሽዬ ጨው አድርጌ ያዘጋጀሁት አለ። እሱን እንዳይደርቅብን ከላይ ይጨመር ይሆናል ማለት ነው። ይህን ይመስላል። በስሎ ሲወጣ ደግሞ መጨረሻውን አሳያችኋለሁ። የጋለ ኦቨን ውስጥ እንጨምራለሁ ማለት ነው። በ10 ደቂቃ ከሞቀልኝ በኋላ በደንብ ወደ ኦቨኑ በ30 ደቂቃ በስለዋለሁ። ከዛ መጨረሻ ሪዛልቱን አሳያችኋለሁ።